ዳር 30 1848 ዓ.ም ሌሊት የሸዋዎች አለቃ ንጉሥ ኃይለ መለኮት አረፉ። ከመኳንንቱ ግማሹ ንጉሡን ደረት እየደቁ ቀበሩ፣ ግማሹ የኃይለ መለኮት ወራሽ ምኒልክን ይዘው ወደ ምንጃር ሸሹ። ለውጊያ የተዘጋጀው የአፄ ቴዎድሮስ ጦር እየተከተለ ይዋጋቸው ጀመር። ሸዋዎች ችግሩ ቢደራረብባቸውም በቀላሉ አልተንበረከኩም፣ ጠንክረው ተዋጉ። በሁለቱም ወገን ብዙ ሰው ተጎዳ። ከብዙ ክትትልና ውጊያ በኋላ መኳንንቱ ተማክረው መልእክተኛ ልከው ምኒልክን ይዘው ለአፄ ቴዎድሮስ ገቡላቸው። ቴዎድሮስም እጅግ ተደሰቱ። ምኒልክን አክብረውና ተንከባክበው ያዟቸው። አፄ ቴዎድሮስ ምኒልክን ይዘው ከሸዋ በየካቲት ወር ተነስተው ደብረ ሊባኖስ ተሳልመው ሐምሌ ወር ላይ ጎንደር ገቡ። ምኒልክ የአባታቸውን ለቅሶ ተረጋግተው ሳያለቅሱ ሐዘኑ ከሆዳቸው ሳይወጣ በብርድና በሙቀቱ በደጋና በቆላ በገደልና በሜዳ ብዙ ተንከራተው በመጨረሻ በአፄ ቴዎድሮስ እጅ ቢወድቁም እንደ ምርኮ ሳይጉላሉ እንደ ግዞተኛ ሳይመረመሩ በክብርና በእንክብካቤ እንደተያዙ ከንጉሠ ነገሥቱ አጠገብ ሳይርቁ ባደሩበት እያደሩ ከአባታቸው መኳንንትና ከእናታቸው ጋር በቁም እስረኝነት ተቀመጡ።